ማለት ተሳድባለች። አይ ቲንክ የሆነ ቦታ ስድብ ምናምን አይቻለሁ እና በሷ ስም ይቅርታ ጠይቃችኋለሁ። ምክንያቱም እናንተ ማለት እኮ እመቤቴን ነው የምላችሁ አብዛኛውን ትልቁን ድርሻ የምትወስዱት እኮ እናንተ ናችሁ። የሁሉም ሰው ህይወት ላይ ሶሻል ሚዲያ ያለን ሰው ህይወት ላይ ትልቁን ቦታ የምትወስዱት እናንተ ናችሁ። እናንተማ የማዳም ቅመሞች ቤተሰቦቻችን። ለምሳሌ እስቲ የትኛው ዓለም ላይ ነው ሶሻል ሚዲያ ላይ እርዳታ ሲሰበሰብ የትኛውም ቲክታከር ይሁን የትኛውም ሰው ይሁን አብዛኛው ቦታ ላይ ያላችሁት እኮ እናንተ ናችሁ። ለሰው የምትደርሱት እኮ እናንተ ናችሁ። በጣም ብዙን ድርሻ የምትወስዱት እኮ እናንተ ናችሁ። በቃ ምንም እንዳይሰማችሁ ትልቁን ድርሻ የምትወስዱት እናንተ ናችሁ። ማርያምን እንዴ! እኔ ደግሞ በእናንተ በምን እንደተናደድኩ ታውቃላችሁ? መናደዳችሁ ማንም እኮ ሊናገራችሁ አይገባም። እናንተ ማንም ማርያምን ልጅ ጥሎ ይመጣ አለ፣ እናት አባት በጣም ብዙ ነገር ጥሎ ይመጣ አለ። ተደብቆ ይወጡ አሉ ምናምን ከእናንተ ውስጥ አረለ። የእኛም ቪዲዮ የምታዩ የማዳም ጩኸት ምናምን የሚያሰቃያችሁ በጣም ብዙ ሰዎች አላችሁ እኮ አረለ። ግን ኳይ ለምን በዚህ ልክ እንኳን እንደዛ ሊባል እንደቻለ በጣም ተናድጃለሁ። እመቤቴ በዛ ስም በእሷ በተናገረችው ንግግር እኔ ይቅርታ ጠይቃለሁ። ሌላውን ነገር ተው፣ ትርፍ ነው ሁሉም። እንዴ ማንነታችሁ እኮ ነው አይደለም ለመለወጥ ነው ሄዳችሁት ምናምን፣ ግን ሊሰማችሁ አይገባም እኮ። እንዲህ አይደለም ብርታት። ጀግና ናችሁ። ማርያምን ቀውጡት፣ እንደፈለጋችሁ ቀውጡት፣ ይመቻችሁ። እመቤቴ ሁላ እንደዚህ ስል እኮ እየመጡ የሚሰርበኝ ሁላ ነበረ። አንተ አስመሳይ ነህ ምናምን። እንኳን አስመሰሉ። ጀግና ናችሁ እናንተ። እንደዛ ማለት ከሆነ አስመሳይ ነው ያላችሁ እንኳን አስመሰሉ። ቅድሚያ እኮ እናንተ እኔን ለመስማት እንኳን ፈቃደኛ ያልሆናችሁ ብዙ ሰዎች አላችሁ። ማለት ከእኔ ስህተት የምትፈልጉ ለምሳሌ አሁን ሀይሚን አበባ ይዘህ መተህ ይቅርታ ጠየቃት ምናምን የምትሉት ፓርት አለ አይደለ? የሀይሚ ያለችበትን ህይወት ሳይሆን የምታስቡት እኔ የማደርገውን ነገር ነው። እንዴ አበባ ይዤ መጥቼ ብጠይቃት ሀይሚ የራሷን ህይወት የጀመረችን ልጅ ህይወት መበጥበጥ ነው ድጋሚ አይደለ? እኔ ለመናገር ጥልቅ ነገር የምትፈልጉ ሰዎች ስለበዛችሁ ነው እንጂ እኔ ለመስማት አንዳችሁም አትፈልጉ። ዋናው ችግር እሱ ነው። ምክንያቱም ብሩክ ምን አይነት ቁም ነገር አለው፣ ብሩክ ምን አይነት ቁም ነገር ኖሮት ነው የሚያወራንን ሳይሆን ብሩክ ምን ስተሰራ ምናምን ብላችሁ የምትፈልጉ ትበዛላችሁ። እስቲል ነው እኔ አሁንም እናገራለሁ። በዚህ ንግግሬ ወታችሁ የምትናገሩን አጠፉም እኮ። ግን እመቤቴ ምስክሬ ናት። እናንተ በጣም የብዙ ነገር ብሶት ያለባችሁ ሰው ናችሁ። በጣም የብዙ ነገር የቤተሰብ ናፍቆት ብቻ በጣም ማረፍ የምትፈልጉ ሰዎች በጣም ብዙ አላችሁ አይደለ? እግዚአብሔርም ብሎ እኮ ጥሩ ቦታ ያላችሁም አላችሁ። ጥሩ ቤተሰብ፣ ጥሩ ማዳም የገጠማችሁም አላችሁ። እንደዛውም በተቃራኒም አለ። ለየራባችሁ ለምግብ እንኳን ምግብ የማይሰጧችሁ እንኳን እኮ አይጠፉም። እናቴ ተሙት እንዴ! ዛሬ ደልቶት በሚኖር ሰው ደልቶት ተደላሎ በሚኖር ሰው ብዙ ችግር አሳልፎ ሰው እኮ ሲያልፍለት ነው ሁሉንም ነገር የሚረሳው። ማርያምን ያለፈበትን ምናምን የሚረሳው ሰው ሲያልፍለት ነው። ምንም ብትሉ ትንሽ ሰው ነው የምታገኙት። እመቤቴን እንዴ የሆነ ቦታም በጣም እያየው ነበረ። ይጠየፏችኋል ምናምን። ብልግና ነው አይባልም። በጣም ብልግና። እኛን አገኘን መስክሩ እስቲ። እኛን ያየን ሜቢ የተገናኘን ሰዎች መስክሩ ኮሜንት ላይ ካላችሁ ታውቃላችሁ ያላችሁ ሰዎች እመቤቴን መስክሩ። በጣም ሼም ነው፣ በጣም ሼም። እንደዛ አይባልም፣ በቃ አይባልም። እኛ እኮ የድሃ ልጆች ነን አይደል? ማንም አይወሻሽም እዚህ ጋር። እናቴ ተሙት ደልቶት ምናምን ያደገ የለም። እንተዋወቃለን እኮ ላይፋችንን አይደል እንዴ? ምን ማለት ነው አሁን ያለ